ይህ አባቷ ለለማኝ ዳራት የአሳዛኟ ዘይነብ ታሪክ ነው። እውር የነበረችው ልጁን በጨለማ ውስጥ ተደብቆ የነበረ እውነት ታሪኩ የብዙዎችን ቀልብ እየሰረቀ ነበር። ዘይነብ ዓለምን አይታ አታውቅም። ነገር ግን ጭካኔዋን በየአንዳንዱ ትንፋሿ ታውቀዋለች። ውበትን ከምንም በላይ በሚያከብር ቤተሰብ ውስጥ አይነ ስውር ሆና ተወለደች። ሁለቱ እህቶቿ በሚያማምሩ አይኖቻቸውና በቆንጆ ቁመናቸው ሲደነቁ፣ ዘይነብ ግን እንደ ትልቅ ሸክምና ከበር በስተጀርባ እንደሚደበቅ አሳፋሪ ምስጢር ትቆጠር ነበር። እናቷ ስትሞት ገና የ5 ዓመት ልጅ ነበረች። ከዚያ ቅጽበት ጀምሮ አባቷ ሙሉ በሙሉ ተቀየረ። መራራ፣ ተናዳጅና ጨካኝ ሆነ። በተለይ በሷ ላይ በስሟ ጠርቷት አያውቅም። ያ ነገር ይላት ነበር። በምግብ ሰዓት አብራቸው እንድትቀመጥም ሆነ እንግዶች ሲመጡ እንድትታይ አይፈልግም። የተረገመች እንደሆነ ያምን ነበር። እድሜዋ 21 ሲሞላ ግን ያንን የተሰበረ ልቧን ዳግም የሚያደቅ ውሳኔ ወሰነ። አንድ ቀን ጧት በብሬል መጽሐፍ ያረጁ ገጾች ላይ ጣቶቿን እያንሸራተተች በዝምታ ወደ ተቀመጠችበት ጠባብ ክፍሏ ገባና የታጠፈ ጨርቅና ጭኗ ላይ ጣለላት። ነገ ታገቢያለሽ አላት ያለምንም ስሜት። ደነገጠች። ቃላቶቹ ምንም ትርጉም አልሰጧትም። ጋብቻ? ከማን ጋር? ከመስጂዱ ደጃፍ የሚለምን ለማኝ ነው ሲል አባቷ ቀጠለ። አንቺ ውር ነሽ፣ እሱ ደግሞ ምስኪን ደሃ ፍጹም ጥምረት። ፊቷ ላይ ያለው ደም ሁሉ የኮበለለ መሰላት። መጮህ ፈለገች፣ ነገር ግን ምንም ድምጽ ሊወጣላት አልቻለም። ምንም ምርጫ አልነበራትም። አባቷ ምርጫ ሰጥቷት አያውቅም ነበር። በማግስቱ በችኮላና በቀላል ስነ ስርዓት ተዳረች። በእርግጥ ፊቱን አይታ አታውቅም። ማንም ደግሞ ሊገልጽላት አልሞከረም። አባቷ ወደ ሰውየው ገፋትና ክንዱን እንድትይዝ ነገራት። በገዛ አካሏ ውስጥ እንዳለ መንፈስ ታዘዘች። ሰዎች ከጀርባዋ በእጆቻቸው አፋቸውን ይዘው ይስቁባት ነበር። እጉሯና ለማኙ። ከስነ ስርዓቱ በኋላ አባቱ ጥቂት ልብሶች ያሉበትን ትንሽ ቦርሳ ሰጣትና ድጋሜ ወደ ሰውየው ገፋት። ከእንግዲህ እሷ ያንተ ችግር ናት አለውና ዞር ብሎ ሳይ ጥሏት ሄደ። ዩሻ የሚባለው ለማኝ በመንገዱ ላይ በዝምታ እየመራት ተጓዘ። ለረጅም ጊዜ ምንም አልተናገረም። በመንደሩ ዳርቻ ወደሚገኝ አንዲት አነስተኛ የተሰባበረች ጎጆ ደረሱ። ጎጆዋ የረጠበ አፈርና የጭስ ጠረን ታስተናግድ ነበር። ብዙም የሚረባ ቤት አይደለም አላት ዩሻ በርህራሄ። ግን እዚህ ምንም አደጋ አይደርስብሽም። እንባዋን እየተቆጣጠረች በክፍሉ ውስጥ ባለው አሮጌ ምንጣፍ ላይ ተቀመጠች። አሁን ህይወቷ ይህ ነበር። ከለማኝ ጋር የተዳረች እውር ሴት በጭቃና በሚሰባበር ተስፋ በተሰራች ጎጆ ውስጥ መኖር። ነገር ግን በዚያው የመጀመሪያ ምሽት አንድ ያልተጠበቀ እንግዳ ነገር ተከሰተ። ዩሻ በጥንቃቄና በለስላሳ እጆቹ ሻይ አፈላላት። የራሱን ብርድ ልብስ ሰጣትና እሱ ግን ንግስቱን እንደሚጠብቅ ታማኝ ጠባቂ በር ላይ ተኛ። ትልቅ ቦታ እንዳላት ሰው አድርጎ ያነጋግራት ነበር። ምን አይነት ታሪኮችን እንደምትወድ፣ ምን ህልሞች እንዳሏትና ምን አይነት ምግቦች ፈገግ እንደሚያሰኟት ይጠይቃት ነበር። ቀደም ሲል ማንም ሰው እነዚህን ጥያቄዎች ጠይቋት አያውቅም። ቀናት ወደ ሳምንት ተቀየረ። በየቀኑ ጠዋት ዩሻ ወደ ወንዙ ይዟት ይሄድና ፀሐይን፣ ወፎችን፣ ዛፎችን በግጥም መልክ ይገልጽላት ነበር። በቃላቱ አማካኝነት ማየት የቻለች ያህል እስኪሰማት ድረስ ልብስ እያጠበ ይዘፍንላት። ማታ ማታ ደግሞ ስለ ከዋክብት፣ ስለ ሩቅ ሀገራት ታሪክ ይነግራት ነበር። ከዓመታት በኋላ ለመጀመሪያ ጊዜ ሳቀች። ልቧ ቀስ በቀስ መከፈት ጀመረ። በዚያች እንግዳ በሆነች ትንሽ ጎጆ ውስጥ ያልተጠበቀ ነገር ተከሰተ። ዘይነብ በፍቅር ወደቀች። አንድ ቀን ከሰዓት በኋላ እጁን ለመያዝ ስትሞክር በለስላሳ ድምፅ ጠየቀችው። ሁልጊዜ ለማኝ ነበርክ? አመነታ። ከዚያ ቀስ ብሎ ሁልጊዜም አይደለም አላት። ነገር ግን ሌላ ምንም አልተናገረም። እሷም አልወተወተችውም። እስከዚያ ቀን ድረስ አትክልት ለመግዛት ብቻዋን ወደ ገበያ ሄደች። ዩሻ ጥንቃቄ የተሞላበት መመሪያ ሰጥቷት ነበር። እሷም እያንዳንዱን እርምጃ በቃሏ ይዛው ነበር። ነገር ግን ግማሽ መንገድ ላይ ስትደርስ አንድ ሰው ክንዷን በኃይል ጨበጠው። እውራይጥ የሚል ድምፅ ተተፋባት። እህቷ ሚና ነበረች። እስካሁን በሕይወት አለሽ? አሁንም ለለማኝ ሚስት ሆነሽ እየተጫወትሽ ነው? ዘይነብ እንባዋ ሊመጣ ሲል ታገሷትና ቀና ብላ ቆመች። እኔ ደስተኛ ነኝ አለቻት። አሚና በጭካኔ ሳቀች። እሱ ምን እንደሆነ እንኳን አታውቂም። እንዳንቺ የማይረባ ፍጡር ነው። ከዚያም ሙሉ በሙሉ የሚያደቃት ነገር በጆሮዋን ሾካሸኮች።
እሱ ለማኝ አይደለም ዘይነብ፣ ተዋሽተሻል። ልቧ በኃይል ይመታ ጀመረ። የአሚና ቃላት እንደ መርፌ ልቧ ላይ ተሰኩ። እሱ ለማኝ አይደለም ዘይነብ፣ ተዋሽተሻል። ዘይነብ በድንጋጤ ቀዘቀዘች። በአካባቢዋ ያለው የገበያ ግርግርና የሰዎች ድምጽ በአንዴ ጠፋባት። እህቷ አሚና ግን እጇን በኃይል እንደጨበጠች ወደ ጆሮዋ ጠጋ ብላ በክፋት መሳቋን ቀጠለች። እስቲ አስቢው ዘይነብ፣ አባታችን ላንቺ አዝኖልሽ ወይም ዝም ብሎ ነው ለማኝ የሰጠሽ ይመስልሽ? እሱ እኮ የቅርብ ዘራችን ነው፣ የቤተሰባችን፣ የሰፈሩ፣ የከተማው ትልቅ ሚስጥር። እኛ ሁላችንም የምናውቀው ነገር ቢኖር አንቺ ከከተማው፣ ከሰፈሩ፣ ከቤታችን፣ ከዘራችን ሁሉ የምትበልጪ ውበት እንዳለሽ ነው። ማየት የማትቺ ምስኪን ሴት ብትሆኚ ውበትሽ ግን ለሰው ልጅ ሁሉ አሳሳችና አስደንጋጭ ነው። አሚና የዘይነብን ትፋሽ መቆራረጥ እያየች በሹክሹክታ ንግግሯን ቀጠለች። ግን እሱ እጅግ የሚወዳት ሴት የሞተችበት ሰው ነው። ያንቺ እዚህ ቤት መገኘት በቀል ይሁን ስህተት፣ ጥላቻ ይሁን ወይም እውነተኛ ፍቅር፣ አባታችን አንቺን ለሱ አሳልፎ መስጠቱ ለሁላችንም ግራ የገባን በአጋጣሚ የተሞላ ሚስጥር ነው። እኛ ሁሌም የምንገረምብሽ ነገር ቢኖር ምን እንደሆነ ታውቂያለሽ? ባንቺ ንዴት፣ ባንቺ ለቅሶ ስቃይ ውስጥ ፈጣሪ ይባስ ውበትሽን የሚጨምረው መሆኑ ነው። ሁልጊዜ እያለቀሽ ስታምሪ እያየን እንገረም ነበር። አሁን የደረሰብሽን እውነት ስታውቂ ምን እንደምትሆኚ ለማየት ጓጉቼ ነበር። አሚና እጇን በድንገት ለቃባት በሳቅ እየተዝናናች ጥላት ጠፋች። ዘይነብ የገዛ ልቧ መምታት በጆሮዋ ውስጥ እያስተጋባ የገዛ አካሏ እየተንቀጠቀጠ ወደ ጎጆዋ የምትመለስበት መንገድ በጥንቃቄ መጓዝ ጀመረች። አእምሮዋ በሺ ጥያቄዎች ተሞልቷል። ዩሻ ማን ነው? ማንነቱን ለምን ደበቀኝ? በአባቴና በሱ መካከል ያለው ሚስጥርስ ምንድን ነው? ማምሻ ላይ ወደ ጎጆዋ ደረሰች። ቤቱ በዝምታ ተውጧል። ዩሻ በር ላይ ቆሞ ነበር። ልክ እንደ ሁልጊዜው ሊቀበላት እጁን ለመያዝ ወደ እሷ ተጠጋ። በመጨረሻም እሱን ስነካው በዚያው ማምሻ ላይ ልቤ በኃይል መታ። ሰውነቴ ባንዴ ካለ። አካላቴ እንደ እሳት ይሞቅ ጀመር። ከዚህ በፊት ተሰምቶኝ ማያውቅ ፍርሃት፣ ጥርጣሬ፣ እንግዳ የሆነ መሳብ በአንድ ላይ አቀጣጠለኝ። እጆቹ የለማኝ እጆች አልነበሩም። ጠንካራ የባለስልጣን ወይም የአንድ ትልቅ ሰው እጆች ይመስሉ ነበር። ዘይነብ ምን ሆንሽ? እየተንቀጠቀስሽ እኮ ነው አላት። ድምፁ ላይ በድንገት የጭንቀትና የበደለኝነት ስሜት እየተሰማ እጇን ከእጁ ላይ በኃይል መንጭቃ አወጣችው። አንተ ማነህ ስትል በቁጣና በለቅሶ ድምፅ ጠየቀችው። ባክህ እውነቱን ንገረኝ፣ አንተ ማነህ? ዩሻ ለረጅም ጊዜ ዝም አለ። በክፍሉ ውስጥ ያለው አየር ከብዶ ነበር። ከዚያ ቀስ ብሎ ወደ እሷ ተጠግቶ በሹክሹክታ እንዲህ አላት። እውነቱን ለማወቅ ዝግጁ ነሽ ዘይነብ? ካወቅሽ ግን ህይወትሽ ዳግም እንደነበረች አትሆንም። ዩሻ በጥልቅ ተነፈሰ። በክፍሉ ውስጥ የነበረው ዝምታ የሚቀርጽ እስኪመስል ድረስ ከበደ። የዘይነብ እጅ አሁንም በጥያቄና በፍርሃት እየተንቀጠቀጠ ነበር። ዩሻ የእንባ ማዕበል እያነቀው ድምፁ እየተሰባበረ መናገር ጀመረ። እውነቱን ማወቅ እችላለሁ ካልሽ ነግርሻለሁ ዘይነብ። ነገር ግን እኔ ማንነቴን ለመገመትም ሆነ ለማሰብ እጅግ ከሚከብድ ታሪክ የመነጨ ነው። በአንድ ወቅት በሀገረ ቦስኒያ እጅግ ታዋቂ ተደማጭ ከበርቴ ከነበሩት ከንቲባ ሙስጠፋ በግ ፋድፓልሺት የተወለድኩ፣ ሊያውም ብቸኛ ልጃቸው ነበርኩ። በአባቴ ትልቅ ቤት ውስጥ በምቾት በቅንጦት ብዙ አገልጋይ ባሪያዎች የታዘዙልኝ አፈራይንካ ተብዬ በወጣትነቴ ያደግኩ ሰው ነበርኩ ሲል እንባው ጉንጮቹ ላይ እየፈሰሱ ሚስጥሩን አወጣው። ዘይነብ በሰማችው ነገር ሙሉ በሙሉ ግራ ተጋባች። ዩሻ የሷን መረበሽ ተረድቶ ታሪኩን ቀጠለ። ነገር ግን በአንድ በተረገመ ቀን ያ ሁሉ ተቀየረ። ተፈጥሮ ጨከነችብን። ከተማዋ እንዳልነበረች አድርጎ የደበደበ ኃይለኛ የመሬት መንቀጥቀጥ ተከሰተ። ይባስ ብሎ እሳተ ገሞራ ተደራርቦ ምድሪቱን አቀለጠው። በዚያን ቀን ከተማዋ ወደ መቃብርነት ተቀየረች። እጅግ ብዙ ሰው አለቀ። እኔ የተረፍኩት በአጋጣሚ ነበር። በዚያች ዕለት ውድ አባቴ ቦስኒያ ለኦስትሮ ሃንጋሪ አገዛዝ እንዲገዛ ህዝቡን እንዲያስማማ ከሀገሪቱ ትላልቅ ቱጃሮች ጋር ለመወያየት ግብርና ወርቅ ለመስጠት ወደ ሌላ ቦታ ወጥቶ ስለነበር እዚያው ህይወቱ አለፈች። ከዚህ አስፈሪ አደጋ በኋላ በትውልድ ሀገሬ የአባቴ መሞት፣ የሀገሪቱ መፈራረስ እኔንም ስደተኛ አደረገኝ። ማንነቴን ደብቄ ተሳዳጅ ሆኜ እንድኖር አስገደደኝ። ዘይነብ ግን የዩሻ ታሪክ በነገሮቹ ቁጥር ልብ ውስጥ ያሉ ጥያቄዎች ይበልጥ እየተሳሰሩ እየከበዱ መጡ። የአሚና ክፉ ሳቅ፣ የአባቷ ጨካኝ ፊት በአእምሯ ተመላለሰ። ቆማበት ከነበረው ቦታ ሳትንቀሳቀስ ድምጿን ከፍ አድርጋ ወደ ዩሻ ቀናች።
ታዲያ አባቴ ስላንተ እውነተኛ ማንነት ያውቅ ነበር አለችው እንባዋ አይኖቿን እየሞላው። የእናቴስ መሞት ምክንያት እኔ ነበርኩ? እኔ በአካል ጉዳተኝነት የተረግሜ ከሰው ተለይቼ በሰው ፊት እንዳልታይ የተደረገው በእውነት ቤተሰቦቼ ውበት አምላኪ ስለነበሩ ብቻ ነው? እህቴስ ዛሬ በገበያ መካከል ያን ሁሉ መርዝ ስለምን ተፋችብኝ? ምን የተደበቀ ሚስጥር አለ? ዩሻ ጥያቄዎቿን ሲሰማ መላ አካሉ ቆመ። የፊቱን ገጽታ ተቀየረ። ምንም አይነት ቃል ካፉ ሊወጣ አልቻለም። የዘነብ እጆች ይዞ የነበረውን እጅ በድንጋጤ ተላቀቀ። ንግግሯን በሰማ ጊዜ ልክ እንደ ሐውልት ደርቆ ቀረ። በጎጆ ውስጥ እንደገና አስፈሪ ዝምታ ነገረሰ። የዩሻ ዝምታ ግን ከተራ መደንገጥ በላይ የሆነ ሌላ እጅግ የሚያስደነግጥ የሚያስፈራ እውነት ከጀርባው እንዳለ ይመሰክር ነበር። ዩሻ ቀጠለ። አፉም ደርቆ ድምጹም እየጎረነነ መጣ። ላቡ ለሷም ይታይ ቢሆን ኖሮ ይህን ሁሉ ከባድ ሚስጥር ተሸክሞ መኖሩ በዚህ በከሳና በዛለ ማንነቱ ላይ ለምን ይህን ያህል ትልቅ ዋጋ እንዳስከፈለው ትረዳ ነበር። በስተመጨረሻ ድምጹን አውጥቶ ያንን አስፈሪ እውነት ሊነግራት ወሰነ። ዘይነብ፣ የእናትሽ መሞት በበሽታ አልነበረም፣ ከኔና ከአባትሽ ታሪክ ጋር በጥልቀት የተያያዘ ነው አላት። ቀጥሎም ያንን ሊገመት የማይችለው ሚስጥር ሲዘረግፍላት የኔ አባት ሙስጠፋ በግና ያንቺ አባት እውነተኛ ወንድማማቾች ነበሩ። ዘይነብ ይህን ስትሰማ ድንጋጤዋን ከቁጥጥር ውጭ ሆነ። ለማን እንደምትጮህ ወዴት እንደምትጮህ ጠፋባት። መላ አካሏ በፍርሃት በንዴት ይንቀጠቀጥ ጀመረ። በጣም ከመጮኋ የተነሳ የገዛ ድምጿ ጎጆዋን እያናወጠው እንደሆነ እንኳን አላስተዋለችም። ዩሻ ደነገጠ። የሆነ ነገር ብትሆንስ ብሎ እጅግ ፈራ። ምን ማድረግ እንዳለበት ግራ ገባው። ትዝም አላት። አባባል እየረሱ ይህን ስም ሲጠሩ ሲቆጣ ትዝታው ታወሳት። ማስጠንቀቂያዎቹ። ዩሻ በዝቅተኛ ድምጽ ታሪኩን ማብራራት ቀጠለ። ያኔ በቦስኒያ አደጋው ከመድረሱ በፊት አባቴ ከግማሽ በላይ የሚሆነውን የሀብትና ወርቅ ክምችት ወደዚህ ወደ አንቺ አባት ጋር ሸሸ። አባትሽ እኔ ማን እንደሆንኩ ጠንቅቆ ያውቃል። እኔ እንደማቅ እየለበስኩ ማንነቴን ደብቄ ለማይመስዬ ካልኖርኩ የኔ እውነተኛ ማንነት ጎልቶ ይወጣል። እሱም ያንን የተሸሸገ ሀብት እንዴት እንዳገኘው ይደረስበታል። ይህ ከሆነ ደግሞ መላው ቤተሰብ በፖለቲካ በቀል ያልቃል ተብሎ ይታሰባል። የዘነብ እንባ እየፈሰሰ ዩሻን በጭፍን ስሜት ታዳምጠው ነበር። ዩሻ ጨመረላት። አባትሽ አንቺን ለኔ የሰጠሽ እውነተኛነት ኖሮት ሳይሆን ይህ ምሳል ትዳር እንጂ አልጋ መጋራት የለብህም ብሎ ቃል አስገብቶኝ ነው። እውሯን ልጄን ለለማኝ ሰጠ ተብሎ በከተማው እንዲወራና የሰዎች ትኩረት ከትልቁ ሚስጥር እንዲርቅ ሆን ተብሎ የተደረገ ሴራ ነው። ዘይነብ አእምሮዋ ሙሉ በሙሉ ተምታታ። ጥያቄዎቹ ባንዴ በዙባት። ታዲያ እኔ ምን አደረኩ? ለምን በዚህ ሚስጥር ውስጥ መስዋዕት ሆንኩ?